ማለት ብዙ ሰው ስለሚጠይቀኝ ነው በዛው ጤፉን ብቻውን ነው የተጠቀምሽው ወይስ የጨመርሽው ገብስ ወይ ሌላ ነገሮች አሉ? የሚጨምረው ገብስ ነው። ካለ ገብስ አይወጣም፣ ብቻውን አይወጣም። እዚህ ውሃው መሰለኝ። እሺ፣ ውሃው ሊሆን ይችላል። አይወጣም እና ማለት አሁን ለምሳሌ 2 ኪሎ ጤፍ ባቦካ 1 ኪሎ ገብስ እጨምራለሁ። 2 ኪሎ ጤፍ 1 ኪሎ። እሺ፣ ግማሹን ማለት ነው። ከዛ ስንት ቀን ቆንጆ እንጀራ ነው የሚወጣው። ስንት ቀን አሳደርሽው እንትኑ? 2 ቀን ነው የማሳድረው። 2 ቀን። እርሾ የራሱ እርሾ ስላለኝ ቀሪ ይሄ በፊት የተጠቀምኩት ጤፍ አዲስም መስራት ይቻላል። እሺ፣ በቃ በሱ አቦካለሁ። 2 ቀን አሁን ሙቀት ስለሆነ 2 ቀን ነው። 2 ቀን። ትንሽ በብርዱ ጊዜ ቢሆን 3 ቀን ነው። ኦኬ ነው እንዴ? እና በቃ ስጋግር እርግጥ እንትን አብሲት ምናምን አላረግም። በአብሲት አይወጣልኝም። በአምቦ አይነት ነገር አለ አይደል? የአምቦ አይነት ውሃዎች አሉ አይደል? በሱ ነው ማቀጥ ነው። ጋዝ ያለው ውሃ። ኦኬ ገባኝ። በጋዝ ያለው ውሃ አጥኝ ወዲያው ነው የምጋገረው። በቃ የኢትዮጵያ እንጀራ ያስንቃል። ሙያም አለሽ ማለት ነው። እንዴ ባለሙያ ሆኛለሁ። በጣም ደስ ይላል። በጣም አመሰግናለሁ የኔ ጌታ። ቴንኪው በጣም ይንሰ። እሺ በጣም አመሰግናለሁ። ሰላም ዋለልኝ። መልካም ጊዜ። እሺ ኦኬ ባይ